ይሄ ቀጠና ለስንት አዛዥ መከራ የነበረ ቀጠና ነበር። እሱ በሰራው ጀብድ ፖሊስ አንገቱን ከፍ አድርጎ እንዲሄድ አድርጓል። ለእኔም ቢሆን አራዬ የነበረ አለቃዬ ነበር። አዩ እየጠበቃት ነው። እናቴ እጠብቅሻለሁ። እሺ። ጊዜ ለፖሊስ ምን ማለት እንደሆነ ላንተ መንገር አይጠበቅብኝ። ያሻህን ጊዜ ውሰድ። ይህ የመጨረሻ ተልእኮዬ ነው። ላንቺ የነበረው ፍቅር ያልቃል ብዬ እንዴት ብዬ ገምታለሁ? ትርሲት ምናልባት እኔ ስለሞሽም ደብዳቤ ጽፈለት ሊሆን ይችላል። ቆይ ሲጀመር አንቺ ማን ነሽ? ናዝራ እባላለሁ። የጫካ ወንበዴዎች ንግስት። ስሙን የሚያስጠራ ወንበዴ ነው የምሆነው። ሀብታም ወንበዴ። ምንድነው ያልከው? የሆነ ጋኔል አብሮት ብቻውንማ አይደለም። ከሱ ጋር ሰይጣን ሊቆም ይችላል፣ ከኛ ጋር ግን መላእክቶች ይሰለፋሉ። የወታደር ልማዱ ነው ለአዛዡ መሞት። በጫካችን ህግ መሰረት የከዳ ምን ይደረጋል? ይገደላል። ይገደላል። ለሁላችንም ስለገለዋል። ትንሹን አጋንንት ትልቁ ያዘዋል ሲባል አልሰማሽም? አይንን ሳከደን ጠብቅ። ማርቆስ ምን ይሆንልሽ ነው? ቆይ ግን ማርቆስ ምንድን ነው የሆንከው? መንፈስን በጸበል ወይ በሃይማኖት አባቶች ነው ማናገር የምትችው።